ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች፣ ዛሬ በአውሮፓ እግር ኳስ የዝውውር ገበያ ላይ የወጡ እጅግ አስደንጋጭ እና ሰበር መረጃዎችን ይዘንላችሁ ቀርበናል። አርሰናል አዲስ ኮከብ አስፈርሟል። ነገር ግን በክለቡ ቤት ትልቅ የሀዘን ዜናም ተሰምቷል። ሊቨርፑል ወሳኝ ውል አድሷል። በማንቸስተር ዩናይትድ እና በቼልሲ ቤትስ ምን አዲስ ነገር አለ? ሁሉንም ዝርዝር መረጃዎች አሁን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቀጥታ ወደ ሰሜን ለንደን ክለብ አርሰናል ስናልፍ መድፈኞቹ በትላንትናው ዕለት ትልቅ የዝውውር ድል አስመዝግበዋል። ታማኙ ጋዜጠኛ ፋብሪዚዮ ሮማኒዮ ታዋቂውን ሄር ዊ ጎ የተሰኘውን መፈክሩን ለአርሰናል ተጠቅሟል። ግሪካዊ የክንፍ መስመር ተጫዋች ክሪስቶስ ዞልስ ወደ አርሰናል መዘዋወሩ በይፋ ተረጋግጧል። አርሰናልና ክለብ ብሩጅ በ40 ሚሊዮን ዩሮ የዝውውር ክፍያ ሙሉ ስምምነት ላይ ደርሷል። ብሩጅም ተጫዋቹ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ዞልስ ሌሎች ታላላቅ ክለቦችን በሙሉ ውድቅ በማድረግ አርሰናልን ብቻ በመፈለግ ዝውውሩ በቀላሉ ሊጠናቀቅ ችሏል። በተጨማሪም አርሰናል የሞርጋን ሮጀርስን ዝውውር ለማፍጠን ተዘጋጅቷል። ከሮጀርስ ጋር በግል ጥቅማ ጥቅሞች ዙሪያ የሚደረገው ንግግር በጥሩ ደረጃ ላይ ይገኛል። ይህ ዝውውር ከዞልስ መምጣት ጋር የማይገናኝ ሲሆን ክለቡ ሁለቱንም ተጫዋቾች የማስፈረም እቅድም አለው። አሁን ላይ ትኩረታቸው ሮጀርስ ላይ በመሆኑ ባርኮላን ለማስፈረም እያሰቡም አይደለም። በአማካይ ክፍሉ ደግሞ ሌላ ምስራች አለ። ክርስቲያን ኖርጋርድ በተባበሩት አረብ ኤሚሬትስ ከሚገኙ ክለቦች ትልቅ ጥያቄ ቢቀርብለትም ወደ ሌላ ቦታ ከመሄድ በለንደን መቆየትን መርጧል። ፋብሪዚዮ ሮማኒዮ ብሩኖ ጉማሬስ የአርሰናል አማካይ ክፍልን ለማጠናከር የሚቀጥለው ፈራሚ ሊሆን እንደሚችልም ግምቱን አስቀምጧል። ነገር ግን በመድፈኞቹ ቤት ትልቅ የድንጋጤም ዜና ተሰምቷል። ታዋቂው የፈረንሳይ ጋዜጣ ሌኪፕ እንደዘገበው የአርሰናሉ አለኝታ ተከላካይ ዊሊያም ሳሊባ የጀርባ ቀዶ ጥገናም ያስፈልገዋል። በዚህ ምክንያት ተጫዋቹ ከ4 እስከ 5 ወራት ከሜዳ እንደሚርቅም ተረጋግጧል። ይህ ጉዳት ለአሰልጣኝ ሚካኤል አርቴታ ራስ ምታት እንደሆነበትም ጥርጥር የለውም። ወደ መርሲሳይዱ ክለብ ሊቨርፑል ስንሻገር ሊቨርፑሎች የቡድናቸውን ምሰሶ በአስተማማኝ ሁኔታም አሽጓል። ዶሚኒክ ሶቦስላይን እስከ ሰኔ 2031 ድረስ በአንፊልድ የሚያቆየውን አዲስ የ5 ዓመት ውል ለመፈረምም ተስማምቷል። ሶቦስላይ በአዲሱ አሰልጣኝ ስር ለሚገኘው የሊቨርፑል አዲስ ፕሮጀክት ሙሉ በሙሉ ቁርጠኛ ሆኖ እንደሚቀጥልም ፋብሪዚዮ ሮማኒዮ ያረጋግጧል። ወደ ኦልትራፎርድ ስናቀና ደግሞ በማርከስ ራሽፎርድ ዙሪያ አዲስ ነገር አለ። ጋዜጠኛው ጄሚ ጃክሰን እንዳለው ማርከስ ራሽፎርድ በዘንድሮ የክረምት ዝውውር መስኮት ማንቸስተር ዩናይትድን የሚለቅ ከሆነ ክለቡ የዌስትሃሙን ኮከብ ክሪስቲያን ሰመርቪልን ዋና ኢላማ አድርጎታል። ይህንን ተጫዋች ለማስፈረም ዩናይትድ ወደ 30 ሚሊዮን ፓውንድ ማውጣት እንደሚጠበቅበትም ተገልጿል። በመጨረሻም በቼልሲ ቤት ያልተጠበቀ ክስተትም ተሰምቷል። ዘሰን ፉትቦል ይዞት በወጣው መረጃ መሰረት አሰልጣኝ ዣቪ አሎንሶ 5 የቼልሲ ተጫዋቾች በክረምቱ የዝውውር መስኮት ክለቡን ለቀው መውጣት እንደሚችሉ በግልጽ ነግሯቸዋል። እነዚህም ተጫዋቾች ፊሊፕ ዩርገንሰን፣ አክሰል ዴሳሲ፣ ቤኖይት ቢጃሺያል፣ አንድሮ ጋርናቾ እና ሊያም ዴላፕ ናቸው። እነዚህ ተጫዋቾች በቀጣይ የትኛው ክለብን ይቀላቀላሉ የሚለው ትልቅ መነጋገሪያ ሆኗል። የዊሊያም ሳሊባ ለ4 እና 5 ወራት መጎዳት በአርሰናል የዋንጫ ጉዞ ላይ ምን ያህል ተጽዕኖ ያሳድራል? ክሪስቶስ ዞልስ በአርሰናል ቤት ስኬታማ ይሆናል? የእናንተን ውድ አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ፕሮግራም እስከምንገናኝ ቻው።